ይወስድና እግዚአብሔር የሰው ልጆችን ደግሞ አይተው ከሌላ ወገን ጋር ደግሞ አዲስ ውል ይጀምራል። አሁንም ሰው ከታመነ ለጥቂት ጊዜ ነው ውል ያፈርሳል። እግዚአብሔር ጻድቅ ዳኛ ነውና በፍርድ ይዘጋውና ሌላ ውል ደግሞ ይጀምራል። አሁንም ሰው ውል ያፈርሳል፣ በፍርድ ይጨርስና ሌላ ውል ይገባል። ስለዚህ 7 የሆኑበት ምክንያት ሰው ውል ሲያፈርስ እግዚአብሔር ግን ሲፈርድ የመጡ ናቸው። አንዱ ሲያፈርስ እግዚአብሔር ሲፈርድ ከዛ ከሌላው ጋር ሌላውን ይጀምራል። አሁንም ሲያፈርስ እግዚአብሔር ሲፈርድ ከዛ ሌላውን ይጀምራል። ያለ ይሄ ከዘፍጥረት እስከ ራዕይ ያለው መጽሐፋችን ውስጥ 7 ዲስፐንሴሽንስ እግዚአብሔር ከሰው ጋር ያደረገው የውል ስርዓት፣ የመንግቦት የአስተዳደር ዘመናት ነበሩ። አንዴ ሁለት በዚህ በእያንዳንዳቸው የውል ዘመናት በእነዚህ በእያንዳንዳቸው ዲስፐንሴሽንስ የመንግቦት የአስተዳደር ዘመናት ላይ እግዚአብሔር ዘመኖቹን ያስተዳደረው 7ቱን ማለት ነው። ያስተዳደረበት የኪዳኑ ስርዓቱ አደራረቡ ውጤቱ ምናምን ይለያል። አንዱ አንዱ አይደለም። አሁን የመጀመሪያው የሚስተር ስርዓት ወይም የመግቦት ዘመን ዲስፐንሴሽን የምንለው የመጀመሪያው ከአዳም ጋር የገባው ነው። ዘፍጥረት 1 አዳምን ፈጠረ። ዘፍጥረት 2 ላይ ከገነት ዛፍ ሁሉ ተበልቶ ይበላል። ስለዚህ የረጅም ዘመን ታዲያ ምን ሆነ መሰላችሁ? በዚህ ዘመን ይሄ ዘመን ምን ይባላል? መልካምና ክፉን የማወቅ የእውቀት ዘመን። አሁን ምዕራፍ 4 ላይ የተጀመረ ምዕራፍ 6 ላይ እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰዎች ሴቶች ልጆች መልካም እንደሆኑ አዩ። ይሄ ዘመን ከመረጧቸው ሁሉ ሚስቶች ጋር ሰጡ። እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም አለ፣ እርሱም ሥጋ ነውና ዘመኖቹ 120 ዓመት ይሆናል አለ። ቁጥር 5 ላይ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱ ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። በደህና ጊዜ መግባት እንዲችሉ በሩን ከሰላም ያን የሚያክል መርከብ ብዙ እንስሶች ቢመጡ እግዚአብሔር በሰራው በር አንድ ነው አለ። 3 በለስ በጓሮ በር መግባት አይቻልም። በዚያ ይችሉ ማለት ስንት በር ነው? ያው ዮሐንስ 10:9 ኢየሱስ በሩ እኔ ነኝ ካለ በሩ እሱ ነው ነበር። ከዛ ምን አለው? ከሚበላውም ከማይበላ